ይህ ገጽ ከሙስሊሞች በመጽሐፍ ቅዱስ ላይ ለሚነሱ ጥያቄዎች በሙሉ መልስ የሚሰጥበት ነው። ባያችሁት ጊዜ ሁሉ ለሌሎች ተደራሽ እንዲሆን ላይክ እና ሼር በማድረግ አግዙን። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ። አብራችሁን ስለሆናችሁ እናመሰግናለን። እስከ መጨረሻው ተከታተሉ። ዛሬ የምናየው ጥያቄ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 ላይ የሚነሳ ነው። ክፍሉን ገብታችሁ አንብቡት። ጥያቄው እንዲህ ይላል: የእግዚአብሔር ነቢይ ወደ ስካር ሊመራ የሚችልን ነገር ያበረታታል? መልስ: ከሙስሊም አመለካከት አንጻር ይህ ጥያቄ የሚጠበቅ ነው። ምክንያቱም እስልምና አልኮልን ሙሉ በሙሉ ይከላከላል። ሆኖም ግን በመጽሐፍ ቅዱሳዊ እይታ ጉዳዩ አንድ ነገር አላግባብ ጥቅም ላይ ሊውል ይችላል ወይስ አይችልም የሚለው ሳይሆን ያ ነገር በባህሪው ኃጢአት ነው ወይስ አይደለም የሚለው ነው። መጽሐፍ ቅዱስ በወይንና በስካር መካከል ሁልጊዜም ልዩነት ያደርጋል። ስካር በተደጋጋሚ ተወግዟል። የኖህ ስካር ውርደትን አመጣ። መጽሐፈ ምሳሌ በወይን ላለመገዛት ያስጠነቅቃል። ኢሳይያስ የሰከሩ መሪዎችን ይኮንናል። አዲስ ኪዳን አማኞች እንዳይሰክሩ ያዛል። ስለዚህ ስካርና ራስን አለመቆጣጠር ኃጢአት መሆናቸውን ክርስትና ይስማማል። በተመሳሳይ ጊዜ ግን መጽሐፍ ቅዱስ ወይንን በባህሪው እንደ ክፉ ነገር አይመለከተውም። ወይን ብዙውን ጊዜ የእግዚአብሔር አቅርቦትና በረከት አካል ተደርጎ ይጠቀሳል። በጥንቷ እስራኤል በማዕድ በድግስና በሃይማኖታዊ በዓላት ወቅት በሰፊው ጥቅም ላይ ይውል ነበር። ስለዚህ አንድ መጽሐፍ ቅዱሳዊ ነቢይ ስካርን ሳይደግፍ ወይን ጥቅም ላይ በሚውልበት ባህል ውስጥ ሊሳተፍ ይችላል። ለዚህ የሚሆነው ጥሩ ንጽጽር ምግብ ነው። ሆድ አምላክነት ወይም ስግብግብነት ኃጢአት ነው። ነገር ግን ይህ ማለት ምግብ ራሱ ኃጢአት ነው ማለት አይደለም። ገንዘብ ወደ ስግብግብነት ሊመራ ይችላል። ነገር ግን ገንዘብ ራሱ ክፉ አይደለም። ዝሙት ኃጢአት ነው፣ ትዳር ግን አይደለም። በዚሁ መንገድ የመጽሐፍ ቅዱስ አቋም ስካር ኃጢአት ነው የሚል እንጂ ወይን ራሱ ኃጢአት ነው የሚል አይደለም። በዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ ሰዎች እንዲሰክሩ አያበረታታም። ተአምሩ የተከናወነው በሰርግ ድግስ ላይ ወይን ስላለቀ ነው። የታሪኩ ትኩረት በመጠጣት ላይ ሳይሆን የኢየሱስ ክብር መገለጥ ላይ ነው። የወንጌሉ ጸሐፊ እንዲህ ሲል ይደመድማል: ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ። የተአምሩ ዓላማ ስነ መለኮታዊ እንጂ ለመዝናኛ አይደለም። ክርስቲያኖች ሌላም ነጥብ ያነሳሉ። አንድ ነገር አላግባብ ጥቅም ላይ የመዋል እድል ስላለው ብቻ ኃጢአት ቢሆን ኖሮ ብዙ መልካም ስጦታዎች መወገዝ ይኖርባቸው ነበር። ሰዎች ምግብን፣ ሀብትን፣ ስልጣንን፣ ዕውቀትን ወይም ግንኙነቶችን አላግባብ ሊጠቀሙባቸው ይችላሉ። ቅዱሳን መጽሐፍት ግን አላግባብ ጥቅም ላይ ሊውል የሚችል ነገር ሁሉ መከልከል አለበት ከማለት ይልቅ አጠቃቀሙ ትክክለኛ መሆን እንዳለበት ያስተምራሉ። ስለዚህ ከክርስቲያናዊ አመለካከት አንጻር አንድ የእግዚአብሔር ነቢይ ስካርን ሳይደግፍ ወይን ሊያቀርብ ይችላል። ልክ አንድ ነቢይ ሆድ አምላክነትን ሳይደግፍ ምግብ ሊያቀርብ እንደሚችለው ሁሉ። የሞራል ችግሩ ያለው የእግዚአብሔርን ስጦታዎች አላግባብ በመጠቀም ላይ እንጂ በትክክለኛው አጠቃቀማቸው ላይ አይደለም። የቃና ተአምር ጥልቅ ነጥብ ኢየሱስ የእግዚአብሔርን የተትረፈረፈ በረከት የሚያመጣ መሲህ መሆኑን ራሱን እየገለጠ መሆኑ ነው። ወይኑ ምልክት ሆኖ ያገለግላል። ትኩረቱም ኢየሱስ ማን እንደሆነ ላይ እንጂ አልኮል መጠጣትን ማበረታታት ላይ አይደለም። ስለዚህ ክርስቲያኖች ኢየሱስ ስካርን አላበረታታም ብለው ይመልሳሉ። እርሱ ክብሩን የገለጠው ወይን በአግባቡ ጥቅም ላይ ሊውል ይችላል በሚለው መጽሐፍ ቅዱሳዊ ግንዛቤ ውስጥ ሆኖ በተደረገ ተአምር ነው። ስካር ግን አሁንም በእግዚአብሔር ዘንድ የተወገዘ ኃጢአት ነው። መልሱ ካረካችሁ ላይክ በማድረግ ብታሳውቁን ለቀጣይ ስራችን ያግዘናል። ፕሌይሊስት የሚለው ስር በመግባት በዮሐንስ ወንጌል ላይ በሙስሊሞች ለሚጠየቁ ጥያቄዎች በሙሉ የተሰጡ መልሶችን ማግኘት ትችላላችሁ። አስተያየታችሁንም አስፍሩልን። ቻናሉን ሰብስክራይብ ማድረጋችሁንም አረጋግጡ። እናመሰግናለን።